ወገሌን ከታጠፉኝ አንድ ወር ሆኖኛል ግን አታዝጓቸው አታዝጊያት እረፉ በቃ የኔ ጓደኞች ናቸው እነዚህ PS5 ግዢልኝ አላችኋቸው ዋጋዋን ጋይስ እንዴት ናችሁ እንግዲህ ተጠፋፍተን ነበር ትንሽ ይኸው ተከስተናል ኤዲ ሪያክቶች ነን እንዴት ናችሁ ክረምቱ እንዴት ይዟችኋል እኛ ትንሽ ጠፍተን ነበር አሁን ግን ተመልሰናል ዛሬ አሪፍ ቪዲዮዎች ይኖሩናል አብራችሁን ቆዩ መቻችሁ እኔ ምን ባብ ወይዬ ወንድ ማን ነው ሴት መሆን ነው ግን የሚከብደው ምን ጥያቄ አለው ወንድ መሆን ነው እኛ ሴቶች እኮ የወር አበባ እርግዝና የወሊድ ሂደት የሙቀት ስሜት መለዋወጥ ምናምን ማረጥ ይሄን ሁሉ ነገር ምንችል ሰዎች ነን እኛ ደግሞ እናንተ ምንችል ሰዎች ነው ለለው እየጠበቁት ነው በቃ ጸዴ መልስ ሁሉንም ነው ታውቃለህ ምንችለው ጸዴ መልስ አረ ወንድ መሆን ግን በስማ ያበደ ሴት መሆኑን ከባድ ነው አክቹአሊ አዎ ግን መልሱ ያበደ መልስ ይመችሽ አስባችሁታል ዛሬ ባሌ ሚዜ ነው እና ከሌላ ሴት ጋር እንደዚህ ተያይዘው ባጠገቤ ሊያልፍ ማለት ነው ከዛኔ ቁልጭ ልኝ አላደርገውም ጋይስ እሱ ነው ቁልጭልጫው አሁን እሱ ማለት ነው ምን አይነት ልብስ ነው የሚለብሽው ሲለኝ ያሳየሁት ቀሚስ ሌላ ልብስ ነው የሚያውቀው ማለት ነው ይሄን ቀሚስ አያውቀውም እዩት ይሄን በእናታችሁ ፋብለሻል አሁን ሲያይ ማለት ነው ድንግጥ ነው የሚለው ማናት ምናምን ብሎ እኔስ ማንነኝ ሄጄ ሰላም እለዋለሁ በስርዓት ሄጄ እኔ ባልነው ደህና ነው ይመችል ሰነል ቀን ብዬ እሄዳለሁ ማለት ነው አይኑ ቀኑ ሙሉ ላይ ነው የሚውለው እንደዚህ አይቶኛ አያውቅም ጋይስ አቆም ይልስ ስማርት ነው አትጨቃጨቁ በዘዴ ነው ሁሉ ነገር እሺ ከመጨቃጨቅ ቀላል መጨቃጨቅ አይመጣውማ መጀመሪያ ገላይት ነው የምጠጣው ገላይን ከታጠፉኝ አንድ ወር ሆኖኛል ግን እንደዚህ እንዳታረጉኝ አንድ ወር ምክንያት አለኝ ምክንያት ምን መሰላችሁ እኔ በሞት ይቀራታል እንጂ እንደዚህ አንድ ወር ቆያታል እንጂ በቀዝቃዛው አልታጠምና ሻወራችን ንቁ ማሞቀት ተበላሽቷል ስለዛ በቀዝቃዛ ስለማልታጠብ ማሞቀት ሲሰራ ስጠብቅ አንድ ወር በዚህ አይነት እውነት ግን እንደ ቀልድ ነው ጊዜው የሚሄደው አስቤው አልነበረም ዝናብ አልመጣም ስለዚህ ዛሬ ሻወር ከመውሰድ ጀምራለሁ ማለት ነው ያው ማሙቄም ቢሆን ዛሬ አይቀርም ግዴታ ታጠፋለሁ እናቴ አንድ ወር ታጣቢ ይጎዳሻል ነው እንዳይጎዳሽ አንድ ወር ከባድ ግምለግ አቺ ሲታረልሽ እንዴ ግምለግ አብራዝ ግማል አቺ ሲታረልሽ እንዴ አሬ ማችሽ እናቴ በዚህ አይነትማ ማሞቀው ከተበላሸ 2 አመትም ልቆይ ስለምትችል እስኪ ሰራና ጎፈንድ እናሰባስብላትን ከሰል የለም እንዴ እኔ ነኝ ውሻዋ ወቃቢራ በኔ ከሄደ ወዲያ ያው ለኤክስ የሰጠኝ ነገር ስመልስ ነው እንግዲህ የማትሆነኝ ደጉ የማታሳልቀኝ ሚስት ወዳጄ ናት ካቢያ ታስቀኝ ያው ዘመን ባልማላገባ እንዳልጋብዝሽ አይ ሶማሌ ጌታን የሆነ ነገር ተከታለሽ ብዬ ነበር እንጂ ንፋስ ነው ዘመዴ ጋብዟት ነው እና አሬውን ነገር እየሰጣችሁ ወንዶች እንዴ ቢያንስ ሲመለስ እንኳን የሆነ ነገር ይመለስላችሁ እንጂ ባዶ ሚሪንዳ ጋብዛት ቢያንስ ባዶ ነገር ከባድ እንዴ ብሩ ምን እያረክ ነው እናንተ ምን እያረጋችሁ እኛም ንፋስ እየተቀበልን እኔም ንፋስ እየተቀበልኩ ያው ግን ቀጠሮ ያለ አምሮበታል ተሽቀርቅሯል ከላይ እስከታች ባክ ምንድነው ጉዳዩ ነገርና አልነግራችሁ በደቦች ብሽቅ ዮኒ ሞት ከዛች ልጅ ጋር ቀጠሮ ከሌለ በስተቀር እንዲህ አይነት አለባበስ
ወረ አብዳለች እንዴ? አብዳለች ስትል ምን ማለት? ኧረ ምንም አላልኩም። በቃ እንግዲህ አውልጧል። ከሷ ጋር ነው ከተወይሽ አላልኩም። አላልኩም እንደው ይሁን ከዚህ ቦታ ልቅልቅ አለ። ልጅቷ ስትመጣ የምትለውን ነገር እንሰማለን። ኧረ በእናታችሁ ከዚህ ሄዱልኝ እንዴ! በኋላ ካየቻችሁ አታናግሩ። ስትመጣ አይደል መጀመሪያው ስራት ነው። እሺ በቃ እንትን ጅል ነው እንዴ? ተዘጉኝ ያንተን ጽሁፍ ለይቶ አያውቅም። እውነትም ተናግሯል። ብሩክ ተመልካቾቻችን ለይሄ ፊልም ርዕሱን እስቲ የምታውቁ ሰዎች ኮሜንት ላይ ጻፉልን። መቻችሁ እንወዳቸዋለን። ትወና ግን ድሮ ቀራል። እነዚህን የመሳሰሉ ጸዴ ተዋናዮች እንግዲህ አሁን ላይ ፊልም ብዙም እየሰሩልን አይደለም። በተለይ ሽመልስ አበራ ውጪ ከወጣ በኋላ ጠፍቷል። ሲሞ ተቀዘቅዟል። ፖለቲካ ምናምን ጀምሯል። አክቹዋሊ ተው እንጂ እንግዲህ በሰላም ወደ ሀገሩ እንዲመልሰው እንመኝለታለን። ከተመለሰ አው አይቀርም መቼም አክቲቪስት ምን አይነት እንትን ሲጮት ነው እንኳን ነገሮች ባሉበት አይቀጥሉም እኮ አይታወቅም። ፈጣሪ ነው የሚያውቀው። ይመቸው። ምን ነው ተጫወት። ብዙ መትለያዩ ምን ያስደስታል? ማጠቅ ምናምን ኳስ ምናምን ፔስ ፋይት አለ። ፔስ ስንት ገባ? አሁን 10 ገባ። ተጋላል ሲሆን ነው ይመስለኝ። ምንድን ነው ሌላ ያስፈልገን ነገር ተናገር። ስንት ነው? ለምን ያመጣት ነው? ሾርት ከት አንተ ብልጥ ነህ። አንተ አሌክስ፣ እኔ አለማየሁ ብላለች። ሌላ አንተ ብልጥ እኔ ሞኝ ምንድነው? ማሚን ቆይ እያስቸገሯቸው ነው በኢንቦክስ ምንድን ነው እንደዚህ እያሏቸው ላይቭ ላይ ገብታ ያው የትዳር ያለ ስትል አንዱ ገብቶላት ነው። አንተ አታፍም? የኔ ጓደኞች ናቸው እነዚህ። እናንተ አታተው አታዝጓት ማነው አታዝጓቸው? አታዝጊያት እረፉ በቃ። የኔ ጓደኞች ናቸው እነዚህ። ፌስ ፋይፍ ግዢልኝ አላችኋቸው? አላችኋቸው? አላታቸው ብቻ አለቻቸው። ተው በቃ እናንተ። አረ ማሚ በጣም የሚያስፈራው ነው። እኔ ሁለት አንድ ቃል አየሁት ሲኦል ነው የሚመስለው። አረ አስፈሩ። ማነው ምንድነው ምንላቸው? የሚያስፈራው ብቻ ይመችሽ፣ ይመቾት። በስመ አብ ምን ውስጥ ነው የገባሁት? በእናትህ ወንድሜ ጠጥታ ባነዳ ጥሩ ነው። እኔም ከመሞቴ በፊት እንደዚህ ነበር ያልኩት። ምንድን ያጠጡኝ ዛሬ? ለምንድን ናችሁ? የዛሬው ቪዲዮ እንደ ሌሎቹ ቀን ትምህርታዊ አይደለም፣ ትንሽ ቀልድ ያዘል ነው። ነገ ግን የተሻለ ቀልድ ይዤላችሁ እመጣለሁ። ትንሽ ፐርሰናል ኬስ ስላጋጠመኝ ነው። ወዳችኋለሁ። ፎሎ አድርጉኝ። ቴንክ ዩ። ክሎዚንግ ጉዳይታ ኧረ ተው። ይሄ ልጅ ባይኖር በቃ ከባድ ነበር። የሀገር ዝገት ይመችህ ብቻ። ነገ በሌላ ቀልድ በቁም ነገር አዘል ቀልድ እመጣለሁ። እንጠብቃለን። በጠራራ ፀሐይ ጋንሻሻት ያቺ ቀን እንዲህ ብዬ እንድልሳት እንደደረሰባት መደንፋት ከ30 በላይ አጉል መንዳት ካናቢስ ባቢላ ጠላቢስ አልሰጥም ተኩሽ አምሪል ስፈርቅን ስታርጂኒን አርጊ ገላይ ፍሪክም ከመሰልኩ ናና ተጠጋ የኔ ፎል በስድስት የለም። የዚህ ልጅ እድሜ ቼክ አድርጉልኝ። ይሄ 19 ዓመት ቫሪዮ እንጂማ አላም የሰው ልጅ ሊፕሲንግ እንኳን አይሳሳትም። እንደዚህ ደግሞ የዱርዬ ዘፈን የኔ ወንድም ብትሆን ነበር አሳየ ነበር። ኧረ ተገርመሃል። ተነስ እስኪ በእናትህ ለውዝ ገዝተህ ና። ለውዝ? አዎ ልንነክስ ነው።
ቀድመሽ አልነገኝ ፋሪዳ ጫጥሽ ፈርሽ የምጠብቅሽ ምን ችግር አለው ደግሞ ያበዳቃል እሺ ዛሬ በሄድ እኔ ስለ ልጆቹ የለውዝ ቅቤ ነው ያልኩክ እንኳንም ነገርከኝ በራስህ ጊዜ ማለት በራስህ ጊዜ ስትበላ በቃ በአየር በራሪ ሚስት አሁን ታባራለህ ስማ ገዳይ ሲያረፋፍድ ሟች ይገሰግሳል ማለት ይሄ ነው እንግዲህ ንክስ ማለት የምንጫት ጋይስ ለብዙ አመታት ሴዶ የኢትዮጵያ ህዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስንቶቻችሁ ናችሁ ከየት ነው የመጣችሁ ስትባሉ ኢትዮጵያዊ ለመሆን ያፈራችሁ ከሱ ጋር አንድ ሀገር ብቻ ሼር ስለምታረጉ ሴዶ 21 ሲመጣ ቋንጣ አረጋለሁ እጅህን ሰብረዋለሁ መቼም አንድ አትሆንም ከማርሻል አርት ዓለም ትወጣለህ መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታዩትም ቲክቶክ ቪዲዮ አይሰራም ሙሉ ለሙሉ ነው ሴዶ የሚለውን ስም ማጠፋው ይሄ የ3 ወር ፕላን አይደለም ለብዙ አመታት መትኪለስሊ ፕላን የተደረገ የግድያ ፕላን ነው በቃ ይኸውላችሁ ጋይስ the real fight is coming ነሐሴ 21 ማለት ነው ጋይስ በቃ ይታያል ግን የማን ደጋፊ ነን ምናምን አልናገርም እኔ የጆኒ ነኝ ምንም ኖርማል ነው እኔ ሴዶ ያሸንፋል ጆኒ እዚህ ራሱ ገና ተከፋፍለናል ይሄ በጣም ብዙ ሰውን የከፋፈለ ነውና አይ ግድ የለም አይ እንትኑ አይደለም እኔ ቀልድ ነው ግን ሴዶ ልጅ እኔ ያው ጋይስ እኔ የጆኒ ነኝ እሺ ይመቸው መጨረሻው እናየዋለን ችግር የለውም ኩክ እንደሚያደርገው ነው እያሰብኩ ያለሁት ቴክኒካል ነገር እንትን ፌስ ኦፍ የትኛው ፌስ ኦፍ ተመቻቸው የማን ፌስ ኦፍ ተመቻቸው የነዛን አይቷል የሆነ የእንትና ታይሰን በስማ በጣም ጸዴ አራዳ ልጅ ነች ቦይካም ደህና ነው ቦይካም አሪፍ ነው ጸዴ ግን ንቃተሊና ደግሞ ሆነች የገባችለት መንገድ ትንሽ ሆነ ውርድ ነው ግን ደስ ይላል የራስ የሆነ እንትና ስቴጅ ላይ መደባደብ ፕሬስ ኮንፈረንስ ላይ አይቻልም ምናምን አይመለከተኝም ነው በጥፊ ነው ታውቃለህ ላሳረጋዝ አይመለከተኝም ነው ያለው ጋይስ እኔ በጣም ነው የጓጓሁት ለማየት እስቲ እናንተ የማን ደጋፊ ናችሁ እናንተም እስቲ ኮሜንት ላይ ጻፍ አድርጉልን እንወዳችኋለን ይመቻችሁ ሰላም ነው አሎ እኔ አባት እንዴ ነህ አለን ባለፈው ጆኒ እና ሴዶ ፍልሚያ ላይ ሴዶ ያሸንፋል ብለህ ነበር ወላሂ ሴዶ ባርሻላት በእርግጠኝነት ያሸንፋል አዎ ሴዶ ያሸንፋል በደንብ ያሸንፋል ሴዶ እንዴት ያሸንፋል ብለህ ታስባለህ ሴዶ ቀልቡ ተራራ ነው እና ያሸንፋል ብዬ አስባለሁ እና ጆኒ አቅም አለው ብለህ ታስባለህ ከሴዶ ጋር አይችልም ሌላው ይችላል ከሴዶ ጋር ግን ያሸንፋ አይመስለኝም አሁን ጆኒ እዚህ ቢሆን ለራሱ ተነግሯል እንደዛ አራው ፊት ለፊት አስተኝቼ ነው የምነግረው እንደው አዎ እስቲ እንዴ ጀግናው ይሄን ያሸንፈው ጀግናው እሱ ነው እንትንም ያሸንፈው እሱ ነው እና ዘይ ካደ ከመተተ ተቀየረ ጀግናው መጥቷል አዎ እሱ ሳይኖር ነው እንጂ ሴዶ ያሸንፈው ሲኖር ካላ ያሸንፈው ማለት ከዚህ ሰው ላይ ግን ፒስ ነው እኮ ብትነግረው ምን ጣጣለው አሁን ፊት ለፊት ተገናኝተህ አንተ አታሸንፍም ሴዶ ነው የሚያሸንፈው ማለት አለው የሆነ መላ እንትንም ይኖራል ምን ይኖራል አረ ምንም ኖርማል ነው ይመቸው ብቻ አስተኝቼ ነው የምነግረው ብሎ ነበር እኮ እዛው እኔ አንተ ልታሸንፍ ትችላለህ አያገባኝም ግን የእንትና ደጋፊ ነኝ የሴዶ ማለት መብት ነው ይሄ ምንም ኖርማል ነገር ነው እኔ ሴዶን ጎበዝ ነው እኮ በጣም አይለፍቷል ፋይት ላይ ምናምን ጎበዝ ሊሆን ይችላል ግን ቴክኒካል ነገር ማለት ነው ያኛው ይበልጣል ብዬ ስለማስብ ሁሉም ነገር ግን ቴክኒካል አይደለም የምር መስለኛል ፋይት ስለሆነ እስቲ እናያለን እኔ ጓግቻለሁ ስላችሁ ለማንኛውም ሰብስክራይብ ያደረጋችሁ አባራይ ድንሳ ግሪ እኮ ይሄን በእናትህ ሸፈነ ቸኩላለሁ ያረጋግጥ ግን በሰላም ነው በሰላም ነው በእናትህ በጣም ቸኩላለሁ ቤተሰብ ምናምን ሁሉ ሰላም ቸኩላለሁ እያለ አንተ ጤንነት ነው አረ ቸኩላለሁ እኔ አባት በእናትህ ከዛ በኋላ ሴትዮዋ ከሞተች በኋላ ነው ይዤ ባላረጋትም እናቴ ትሙት እኔ አባት በእናትህ ለማፍጠን ሞክር እሺ ደርሰናል ትንሽ ነገር ግን እኮ በጣም ወዳት ነበር የዛን እናቴ ትሙት ቀስ ብለህ ነዳይና ወንድሜ ዝም እንዴ ምንድነው እዚህ ለቅሶ አለ ደርሰን እንጣ አረ ሰው የሞት አይደለም እንዴ አንድ ላይ ገብተን ለቅሶ ገብተን እንወጣለና አረ ወንድሜ ቸኩላለሁ የት ነው የምንሄደው ለቅሶ አይደለም እንዴ አልቅስ ያውና ለቅሶ ቤቱ ምግብ የለም እንዴ አረ ቤተሰቦቹ እንዳለ በረሃብ ነው ያለቁት እባክህ ግን ምን ሆኖ ነው የሞተው
ደንበኛ ነበር በሌላ ራይ ሲጠቀም አግኝቼ ገደልኩት። ና አሬ ልጅ በጣም ጸደይ የሆነለት ወደ ሌላ ተመሳሳይ የሆነ ኮንቴንታቸው አይመስልም? የሆነ እንትናቸው ከእንትና ጋር ከምርጥሚውስ ጋር ወይስ ቢሆንም አይ የራሱ አይደለም የራሱ ሆነ ለዛ አለው ልጅ በጣም ጸደይ ነው። ልጅ ዳውድ ልጅ ማይክል ነበር። ፒኦቪ ኦኬ። ሴቶች የተሰበሰቡበት ቦታ ራሴ በቀል ስካሉ ቡፍላለው ብሎ ቡፍሲልም እኔ ያበደ ነው የሚመችሽ አንቺ አይሁንም ታውቃለህ። ይመቸው የምትዋረደውን ውርደት አስብ። ተፈሪ አቤት ና ግባ። አቤት ትላለህ። ክላስ ነው እንዴ ያለው? ያዋቂ ዶዶ ያዋቂ ነዳ ምን ምንድነው? ስማ ፈታኝ ብልት ይዛችሁ አትብዱ። ቀንድ አይደለም ያዘው ስራ ነው። ካልቻላችሁ አንችልም አትሉም እንዴ? ልዛችሁ አዎ፣ ከዚህ ላይ መቁረጥ አንችልም። አዘጋላችሁ አሳያችኋለሁ። ከረፈ ና ግባ። አንተ አልገባም። አልገባም? አዎ። ለምን ይናባል? ለምን አልገባም? ዶክተርዬ እውነት በጣም ፈራው። ምን ያው ነው የበረርኩት ልጅ እኮ እያለ እንዳትፈራ የሚያሳፍርም ነገር የለም። እንካ አረ ዶክተር ያሳፍራል። ማን አልከኝ ስምህን? ናቲ ናቲ የአንድ ማላሽ ነገር በአንተ ስም በናቲ ያራዳል። የመጀመሪያውን አንተ ሸለፈት የመጀመሪያው ነው በናቲ ስም ግን ይሁን። እድሜ ስንት ነው? እድሜ 25። በእውነት ነርሲ እስኪ ለቅድሙ ልጅ ጋለው እንትን ማን ነው ገጀራ ቀዝቅዝ ይሆናል። ልጋሚ አሙቂ እባክሽ እንዳትፈራሽ። በቃ ገጀራ ማልገር እንዴ ዶክተር በገጀራ ነው የሚገርሱት? ምን ትልከለ ፕሮፌሽናል በዛ ላይ ማደንዘዣ የለ ያያባት ምስኪን። አረ ዶክተር አይ ቀልደማ ስቃለሁ ግዴታ ነው። ምን መሰለህ ከአንድ ዓመት በኋላ እስከ አንድ ዓመትም ብዙ እንትን ያለ ከአንድ ዓመት በኋላ ግን የሰው ልጅ የወንድ ልጅ ብልት አጥንት ያበቅላል። ለአጥንት ደግሞ ማደንዘዣ አይመከርም። በተለይ ደግሞ 25 ዓመት ለሞላው አጥንት ምን ማለት መሰለህ እንዴ ነው ከ50 ዓመት በኋላ ቁመት ይጨምራል እንዴ? አይጨምርም ማለት እንደዛ እንደማለት ነው። ናትዬ እንዳታሰብ ማግባ ትገረዛለህ። አይ በቃ ዶክተር ሌላ ሆስፒታል ወይ ምናምን ሊድ እንጂ ይቅርብኝ። ፈራ ወዲት እንዴ ምን ቁልጭ ነው? እኔ በር ድረስ መጥተህ ያለ ማደንዘዣ ትገረዛለህ። ቁርጥ ይኸውልህ 25 ዓመት ምድር ላይ የቆየ ሰውዬ ብዙ መከራ ያየ ሰውዬ እቺ እንኳን አትከብድም። ና እዚህ ጥምረት ደግሞ ይለያል። የዶሚኒት እና የፍርካስ ሌላ ጥምረት አዛዝ የሆነ ቀልድ ነው የሚቀልዱ። 25 ዓመት መከራ ያየ ሰው እቺ ታቅቶ ተው ፍርካስ ተው። ሰላም ሁለታችሁ አብራችሁ በፍቅር ስንት ጊዜ ቆይታችኋል? አማርኛችን አዎ ፍቅረኛሞቻችሁ? አዎ አይደላችሁ? ሰላም እንዴት ናችሁ? ሰላም ነው። በፍቅር ስንት ጊዜ ቆይታችኋል? 9 ወር ምናምን። ምኑን ትወጂልታለሽ አንቺ ከሱ? ከሰውነት ውስጥ ነው ከትሻለሽ? አይኑን። እሺ አንተስ ከሷ ምኑን ትወጂልታለሽ? እውነት ሰላም አለ። በፍቅር ስንት ጊዜ ቆይታችኋል? 4 ዓመት። 4 ዓመት? እሺ አንተ ምኑን ትወድላታለህ ከሷ? ቆንጅናዋን። ቁንጅናዋን እኮ ምኑ ፊቷን ነው ወይስ ሰውነቷን ነው? ምኗን ነው? አረ ሁለመናዋን። እሺ አንቺስ ምኑን ትወጂለታለሽ? ሁሉንም ወደዋለሁ። ከራስ ከታች ትወጂዋለሽ? ሰላም ወንድሜ። ሰላም። በፍቅር ስንት ጊዜ ቆይታችኋል? እዚህ ነው የተገናኘነው እኮ። ስንት ጊዜ ቆይታችኋል? 2 ሰዓት ያክል። 2 ሰዓት። እሺ ከሷ ምኗን ወደድሽለት? ገና ጸባያ። አንቺስ ምን ወደድሽለት? የሰው ልጅ ጸባዩ ነው የሚወደደው። ስልክ ተለዋውጣችኋል? ተለዋውጣችኋል? በጣም አሪፍ። አበሳናት እኮ በ2 ሰዓት አለ እኮ። እንሳ ቆይታችኋል? በፍቅር 2 ሰዓት። በፍቅር ነው 2 ሰዓት የቆዩት። ጸባዩ ጸዴ ነው። ምንም ሐቅ ቢኖርህም ከሴት ልጅ ጋር ክርክር ውስጥ አትግባ፣ አታስብ። አስለን መግባት አታስብ።
ሊያኑ ምንም ብታረግ አታሸንፋትም። እሷ ልክ ባትሆንም ራሱ በዚህ ክርክር አንተ ነህ ጥፋተኛ። ለምን በል ከ19 ዓመት በፊት ያጠፋው ጥፋት አለ። እሷ አትረሳውም፣ አንተ ግን ረሳው። አንተ ከ9 ደቂቃ በፊት የበላውን ነገር ትረሳለህ፣ እሷ ግን አትረሳም። ፈክርክር ውስጥ አትግባ። ሁሌም እነሱ ነው የሚያሸንፉት፣ እኛ አሸንፈን አናቅም። ብታሸንፍ ራሱ ኤአይ ነው ያ ሐቢቢ። ሁሌም እነሱ ናቸው ልክ። አንተ አጠፋ ይቅርታ ጠይቅ፣ እሷ አጠፋች። ሴት ልጅ አታጠፋም፣ ለዛ አንተ ነህ ይቅርታ የምትጠይቀው። ይቅርታ ጠይቅ፣ የድሮ ፋይል እንዳታወጣል። አዎ ግን ኧረ ተው እንዴ! ፋክት ምን ከሴቶች ጋር ተከራክሩ። እስቲ ያሸነፋችሁ ሰዎች እስቲ ተከራክራችሁ አሸነፋችሁ ሰዎች እስቲ ኮሜንት ላይ እኔ ብላችሁ ጻፉልን እስቲ። እኔ በጣም ግርም የሚለኝ ምን እንደሆነ ታውቃላችሁ? እሺ ይሄ አዘር ባንክስ የሚባል ነገር ማለት ነው። ከሌላ ባንክ ወደ ሌላ ባንክ ስትልኩ ማለት ነው የሚቆርጠው ፊ ማለት ነው። እንዴ 100 ብር ልከህ 20 ብር ይቆርጣል። ምንድነው? ቆይ እንዴ 20 ብር ሙሉ እንዴ እኔ ሮጠ ብዬ እኮ ለልጁ ሰጠዋለሁ እኮ ቤቱ ድረስ። እንዴ ምንድነው? በቃ እኔ አልቻልኩም። በቃ እንዴ ምንድነው? 400 ብር ልከህ 70 ብር ይቆርጣል። ምን ይሄን ነገር ነው ቢያስተካክሉ። አተ ከቴሌብር ወደ ቴሌብር ራሱ እኮ ቴሌብር በጣም ይገረዝዛል። አረ ከባንክ ወደ ባንክ ሳይሻል ይቀራል ቴሌብር ትንሽ አላቅም። እኔ ባንኩን ግን በቃ የሌላ አንተ ከቴሌብር ከባንክ ወደ ቴሌብር ፕራይስ ስለሆነ እነዛ እንኳን በእንትን ነው በፐርሰንት ነው የሆነ ፐርሰንት አለው ይታወቃል። አረ ላፊ ነው በእናትህ ምንም ሳይሰሩ እንዴት ነው 70 ብር የሚቆረጠው? አንተ በጣም እኮ ብዙ እኮ። ቴሌብር ግን በቃ ምልህ ከቴሌብር እያስተላለፍክ እንኳን ከ1 ብር ጀምሮ እስከ ሆነ ብር ድረስ ይቆርጥብሃል። እና ታክሲ ላይ በተለይ ሳታስበው እኮ በቀን ውስጥ ብዙ ቦታ የምትንቀሳቀስ ከሆነ 9 ብር ነው። በቴሌብር ራሱ ብትከፍል 9 ብር ነው ላፊ የምትከፍል። የአንድ ጉዞ ሁላ ልታወጣ ትችላለህ እንዳንዴ ከ4 ከ5 ሲደማመር 5 ብሩ ምናምኑ ሲደማመር። የዛሬው ቪዲዮ እንግዲህ ይሄንን ይመስል ነበር ተመልካቾቻችን። የትኛው ቪዲዮ ተመቻችሁ? ኮሜንት እያደረጋችሁልን እናቃለን። ጠፍተናል። ቲክቶክ ላይ እንለቅላችኋለን ቪዲዮዎችን። እናንተም ደግሞ አሪፍ ቪዲዮዎች ስታዩ ለኛ ሜንሽን ማድረጋችሁ እንዳረሱ። እንወዳችኋለን። ይመቻችሁ። መልካም ጊዜ